አንድ ነገር ላውራችሁ ነበር። ጥያቄም አለ። እኔ የምላችሁ ለምን ይመስላችኋል ግን እንዲህ በጣም ቶሎ ነገሮችን የምንሰለቸው? ኖርማሊ እኛ እንሻላለን ይመስለኛል። ታናናሾቻችን ግን በጣም ነው ቶሎ የምትሰለቹት። እኔ ግን አንድ ሀሳብ አለኝ። ምናልባት እንደኛ ጉጉት ያለበት ህይወት ስለሌላቸው ነው ብዬ አስባለሁ። ለምን የኛ እያንዳንዱ እድገታችን መሰላል አለው። ዝም ብለን ዘለን የገባንበት ነገር የለም። ለምሳሌ እስከ 8ኛ እስከ 9ኛ ክፍል ድረስ ተጫውተን ነው ያደግነው እኛ። በደንብ ተጫውተን በቃ ከወንዶቹ ጋር ኳስ፣ ወንዶቹ ከእኛ ጋር ሱዚ፣ ቃጤ ብዙ ነገር ተጫውተን ነው ያደግነው። ኤሌመንተሪ ውስጥ ገብታችሁ አይታችሁ ታውቃላችሁ? ወይ ከልጆቻችሁ ጋር ወጥታችሁ ታውቃላችሁ? ገመድ የሚባል ጨዋታ አያውቁም። ባይ ዘ ዌይ በጣም ብዙ ቦታ አይቻለሁ። ምናልባት ከተጫወቱ ኳስ ነው ሊጫወቱ የሚችሉት። እሱ ብቻ አይደለም የሚገርመኝ። እኔ ከጓደኞቼ ጋር ትምህርት ቤት እንዲህ ቁጭ ብለን በስነ ስርዓት ያወራንበትን ጊዜ አላስታውስም። ማለት ጊዜ አልነበረንም። በጣም ብዙ የምንሮጥባቸው ምክንያቶች ነበሩ። አሁንስ እዩዋቸው እስኪ የ3ኛ 4ኛ ክፍል ተማሪዎችን ብታዩቸው ቁጭ ብለው ሲያወሩ ልታዩ ትችላላችሁ ትምህርት ቤት ውስጥ። መንገድ ላይ ይሄ እንደኛ እየተሯሯጡ ምናምን መሄድ የለም። በሰርቪስም ከሆነ የሚሄዱት ሰርቪስ አድርሶ ይመልሳቸዋል። በእግራቸውም የሚሄዱ ከሆነ እንደው ከስንት አንድ ካልሆነ በስተቀር በቃ እንደ ትልቅ ሰው እያወሩ ነው የሚሄዱት። እኛ እኮ ስናድግ የሚገርማችሁ ነገር ባይ ዘ ዌይ እኔ ብዙ ጊዜ እናገራለሁ እና አንዳንዴ የሆነ በቃ አሮጊት የሆንኩ እኮ አይነት ስሜት ነው እኔ ራሴ የሚሰማኝ። ለምን እንደሆነ ታውቃላችሁ? ማለት እኛ እንዲህ ነበር የምናደርገው ብዬ ሳስብ እንዲህ ይሄን ያህል ጋፕ እንዴት ሊኖረን ቻለ ብዬ አስባለሁ። በዛውም ማለት ነው እኛ ኤሌመንተሪ ላይ ይሄ ዲኖ ቦርሳ ትልልቅ ቦርሳ የለም። አሁን ከ4ኛ ክፍል በኋላ ያንን ቦርሳ ብትሰጧቸው ማንም ልጅ አያደርግም። ማለት በቃ ይደብራቸዋል። እኛ ግን እስከ 8ኛ ክፍል ያንን ቦርሳ ነበር ይዘን የምንሄደው። ዜን ሃይስኩል ስንገባ ይቺ የሴቶቹ ትንሽዬ ቦርሳ አለች አይደል? እሷን ይዞ ለመሄድ በጣም ጉጉት ነበረ። በቃ ሃይስኩል ገብተን አይተነው ለውጡን ምናምን ዜን ሃይስኩል ሲገባ እንደዚህ ይደረጋል ምናምን